እንዴት ነሽ ትዕግስቴ? ሰላም ነው? ዛሬ ይመስገን ደህና ነኝ እናቴ። እንዴት ነሽ? እንደው ያቺ ማዳም እንደው ቅናቷን ቀነሰች? አይ እኔ እናት እነሱ ሰዎች እንደሆነ እንደ ዶሮ ነው አሉ የሚገለፍፉት ሰው። አንቺዬ መቼም ይኸውልሽ በፈላ ውሃ እንደ ዶሮ ከመገለፍፍሽ ወይ ከፎቅ ከምትወረውርሽ ነው ተከናንበሽ መዋሉ ይሻልሻል። እውነት እናቴ። ማን እንዳገር እሱማ የኔ እናት ማን እንዳገር። ከባንም ነጫጭባ ጋር እዛ ሲዳረቁ ከመዋል መቼም የኔ እናት ሀገሬ ላይ ስንቋለል ቦል ይሻለኛል። ለኔ ትዕግስቴ እንደው የኔ እናት እንደው በጣም ነው ማመሰግን። እንደው እግዚአብሔር ይስጥልኝ። እውነት በጣም ነው ማመሰግን። እሺ እሺ ትዕግስቴ እሺ ቻው። እሺ ቻው። ስለዚህ ስልክ ማቆም የለ። ጎሽ እንደው ዛሬስ ሞልቶላችሁ ከመኝታ ቤትም ወጣችኋል። ደስ ሲል ታክሲ ሌሊቱን ሙሉ ስልክ ሳወራ መች አስተኛኝ። ተይ እንጂ አንቺ ጥሬ እንደምትለቅም ዶሮ ቋ እያደረግሽ ቴክስት ስታደርጊ የምታድሪውና የምትበጠብጭኝ አይቆጠርማ። ግን አሁን እንደው መትዬ እንደው አንቺ ሴት ነሽ ይሄን የተሰጣ የራስሽን ልብስ እንኳን ማስገባታችን ይልቅ አንቺን ተይውማ ናብዬ የሆነ ነገር ልጠይቅህማ ነበር የመጣው። ጓደኛዬ ቃል ልካልኝ ነበር እና ሰውየው ዛሬ ነው አለች ከማቆያ የሚወጣና እትዬ ደግሞ ጋሼን ይዤ እመጣለሁ ብለውኛል። ቤቱን ደግሞ ባዶ ቤት ትቼ እንዳልሄድ ፈራውና አንተ ሄደህ ብታመጣልኝ። ባዶ ቤት ትቼ ከመሄድ ባዶ ቤት ትቼ ከመሄድ የምትይውኛ እንደ ዕቃ እየቆጠርሽ ነው እንዴ? አንቺ እኮ የሚበላ የሚጠጣ የሚንቀሳቀስ ሐውልት ማለት ነው። አሁን እሱን ተውት፣ ጭቅጭቁን ተውትና የሰውየውን አድራሻ ብቻ ንገሪኝ። የሰውየውን አድራሻ ንገሪኝ። ከዛ በኋላ ግን ምንድነው መሰልሽ የትራንስፖርት አበል፣ የኮንትራት አበል፣ የፀሐይ አበል፣ የምሳ አበል፣ እንደገና ደግሞ ግብር መክፈል አለብሽ። ግብር እኮ ካልከፈልሽ መንቀሳቀስ አትችይም። ማንንም ሰው ጠይቂ። ገና እንደምትሄድበት ግብር እኔ ለመውጣበት ግብር ያስከፍሉኛል እኮ። ከቤት ላይ ወጥተህ ለምትንቀሳቀሰው ግብር አለ አብዬ። ገና ለገና ከቤት አትወጣም ብለህ አንድ የምታደርገው ግን እነዚህን አበሎችና ግብሩን ከከፈልሽ ከሸፈንሽ እነዚህ አሁኑኑ እቃውን አመጣልሻለሁ። እሺ ይሁን። ትስማሚያለሽ? በዚህ ተቀብዬ መጣ ምን እንዳስስ ልክ በቃ ሳሚ አንድ ቀን ሞልቶለታል። ሁሌ እኮ ነው ሁሌ ሰው እንደ ሴት ሲኳኳል በእናትህ አንዴ ጸጉሩን ለማስተካከል ራሱ የሆነ 100 ደቂቃ ፊቱን እንደዚህ ሜካፕ እንደዚህ ፊት መስቶት ፊት ወንድ ይቆማል። አሁን አስብ እኔ ወንድ ሆኖ እንደዚህ ጊዜ የፈጀበት ማለት ነው። እህቱን አስባታል? ግማሽ ቀን ነው የፈጀው። እህቱማ ይፍጭባት። በጣም ነው የምታምረው እኮ አይታታል እንዴ አንተ? እኔ እሱ ይደብረዋል ብዬ ነው እንጂ በጣም ነው የምታምረው። ኧረ ፍቺ አንቺ ጀለስሻል። ፍቺ ሄሎ አዎ ነግራኛለች። አይ ካለንበት ብዙ አይርቅም። 30 ደቂቃ ቢፈጅ ነው። በቃ መጣሁ። በቃ እመጣለሁ። እሺ አንተ ደግሞ እንደምትሄድ አብረን ነው እኮ የምንሄደው። ያ ማንነት ነው አብረን ነው የምንሄደው። ና በቃ እቃ ተቀብለን እንመጣለን። ላይ ሃይሜ ላከችኝ ቃል እሱን ተቀብለን እንሄዳለን። እኔ ሰሞኑን ሃይሜ ስትይ አልተመቸኝም። የሆነ ጀመርሽውማ ነገር አለ ቤት ስትይ። እሱን የጀመርኩት ነገር የለም። በቃ ሰበብ ከቤት መውጫ ሰበብ አገኘው ብዬ ነው ከሷ ልጅ ይመጣ አይደለ? አይ ሰሞኑን ስሟን መጥራት አብዝተሽ ከሷ ጨላምናም ተቀብያታለሁ። በቃ ተቀብለን እንመጣለን። ቆይ ለምንድን ነው የምንጠጋው? ገብቷል? ለምን እንጠጋለን? እኔ መጀመሪያም ማለት ነው ኳረንቲን ገብቶ የወጣ ሰው እንደሆነ ባቅ ኖሮ አልመጣም ነበር። በእውነት እኔ አላማ ያለው ሰው ነኝ። የኔ ወንድም ተው አላማ ይኑረኝ እንዴ። ከሳሪና ጋር አፍላ ፍቅር ላይ ነኝ ወንድም። ኧረ ናቲ በእግዚአብሔር ኧረ በእናትህ እንዴ ምን ሆነ ነው? ሰውዬው እኮ የምርመራ ጊዜውን ጨርሶ ነው የወጣው ተብሏል። ነፃ እንደሆነ ተረጋግጦ ነው የወጣው። አንተ አሁን ያልገባ ነገር አለ። እስኪ አንተ ገብቶ እኔ ያልገባኝ ምንድን ነው? ዝም ብለን ማለት ከሩቅ እንደዚህ ቁጭ አድርገንለት ብንመጣ የሆነ በቃ ቁጭ ነገር አድርገንለት ብንመጣ ገብቷል። አስቀምጦልህ ቢሄድ
እሺ እንደዚህ ነው ስልክ እንደውልለታል ከዛ በኋላ በስልክ የሚያስቀምጥበትን ቦታ ነግረነው እንመለሳለን እሺ አሁን ታውቀዋለህ ቦታውን የቱ ጋር ነው ያለው በቃ እንደውል ጭራሽ የማላውቀው ሰፈር ከሩቅ እንደዚሁ ከሩቅ ነካ ነገር አድርገን ነው ሰተነው ምናምን አመጣለሁ ይሄኛው እኮ ነው ይኸው ማን ይኸው ይሄኛው ነው እንዴ እንደዚህ باي متى بيورا بولدين حتى وانت اللي جاري لي بدنا نعبوك بدل ما تاسس تغاري ነው ወደሱ አሪፍ አሪፍ ና ምን አፋለኝና ምን የት ብሎ ሄደ ጋሽን ይዤ እመጣለሁ ግን የስራ ልጅ አንቺ መቲ እንዲህ አይነት ቦታ ነኝ ቢለኝ እኮ በቃ ምንም እኮ አይደለም ነበር። ግን እሱ ምን ሀሳብ አለ? አይ ናፒ አይ መድኃኒዓለም የስራ ወይ ስልኩን አንስቶ ቢናገር ስልኩንም አያነሳ። አንቺ መቲ ኧረ ናፒ ስልክ አላነሳም ማለት ድሮ አንቺን ሰው ብዬ ለማማከር መሞከሬ እኮ ነው እኮ እኔ በእናትህ እንዴት ደስ እንዳለኝ እናቴ ትሙት እንዴት ደስ ሲያምር ደግሞ ሲታይ ብሩ ይሄ ሁሌ የምንመኘው እንደሚያ ደንቦጭ ያለው ይሄ ትልቅየው መጠጥ ነው በቃ ይሄ ደንቦሽ ቦሽ ያለው እንዴት እንደሚያምር ሲታይ ራሱ ድዝ መደዳውን ብንጠጣውስ እንደውም ይኸውልህ የላይኛው ረድፍ ይለቅና ከዛ እንዳለ ይሄንን መደዳውን እስከ መጨረሻው ጠብታ ድረስ ነው የምንጠጣው። ከዛ በዚህም ረድፍ ያለውን በዛም ረድፍ እንዳለ እንጠጣዋለን። ግን ብር እንዳያንሰን እኔ ፈሮት ብር እንዳያንሰን እንደዚሁ ምንዛሪ ምሰደቀነሰ ውፍረት ነው ሶስቲ አይኑን ብናየው ዝም ብለሽ ክፈት ሲያምር ደግሞ ሲታይ ግርማ ሞገሱ ብር እንዴት ነው የሚያምረው እውነት ዘጭ ነው ክፈት እንዳልጠው አንተ ምን ነው ቀስ በል ካርቶን ነገር ነው አንቺ ካርቶን ነገር ነው ማለት ይሄ ስልክ ነው ነገር ያለው እኮ ስልክ ነው ነገ ልንመለስበት ነው ስልክ እዲ
ሰራችኝ ጉድ ሰራለች። አንተን እንጂ እኔን ጉድ የሰራኸኝ ሀይሚዬ። አንተ ምን ሆነ ነው? ምን ሆንኩኝ? የሆንኩትንማ እኔ ብደብቅሽ አካላት አይደብቅሽ እኮ ነብዬ። ግን እኔ እንዲህ እንድትሆን ነበር እንዴ ላኩክ? አንቺማ የላክሽኝ ዕቃ እንዳመጣልሽ ነበር። ወይኔ ሀይሚዬ፣ አቤት ጓደኛሽ፣ አቤት አቤት ጓደኛሽ እንዴት ነው የምትወድሽ? ግን ጓደኛሽ ናት። ትግስቴ እህቴ ናት። እህቴ ከየትም በላይ ናት። ወይ እንዴት ነው የምትወድሽ? ነብዬ መለካ ነው፣ ግን መለካ ነው። የላከችልሽ ነገርማ እጅግ ዋጋ ያለው እጅግ ትልቅ ዋጋ ያለው ነገር ነው። እናንተ እንደምታረጉት እንዲህ የሚደረግ ስልክ ላከችልኝ እንዴ? እንዴት የሚደረገው እንዲህ የሚደረገው እንደናንተ? ሀይሚ ስልክ ምን ጥቅም አለው? እስቲ ስልክ ምን ጥቅም አለው? ስልክ እኮ ምንም ዋጋ የለውም ሀይሚ። እሷ እኮ ውድ ዋጋ ያለው ነገር ነው የላከችልሽ። ወርቅ ልካልኝ ነው እንዴ ናብዬ? ወርቅ ላከችልኝ? ወይ ገንዘብ እኮ ኃላፊ። ልብስ ላከችልኝ እንዴ ናብዬ? ፈጣሪ የሰራውን አካል መሸፈኛ ልብስ፣ ቅጠል፣ ይሄ ጨርቅ ምን ጥቅም አለው ብላ ትልክልሻል። እሷ እኮ ውድ ዋጋ ያለው ነገር ነው የላከችልሽ። የደዛ አይጭ ተሟዘዝክብኝ። ምን ልካ ነው ንገረኝ። የላከችልሽማ አምስት ወንድሜ ማስኳን ጣል እያደረጋችሁ 10 ብር ነገር ማስኳን 5 በ5 3 ብር ሸጠኝ። የዱባይ እኮ ማስኳን በ5 መደራደር እንችላለን ወዳጄ፣ መደራደር እንችላለን። የፊ ማስኳን 5 የፊ ማስኳን 5 እናመሰግናለን። ማስኳን 5 እና እንደዛ ነው የሆነው። እና ለማንም በትነህ ሰጥተው ጭራሽ ደግሞ ጠጥተህበት መጣ። ለማንም አላደልኩትም፣ ሸጥኩት እንጂ። ደግሞ እኔ አንቺም ስለማስብልሽ የቤተሰቡ አካል ነሽ ብዬ ስለማስብ አንዳንድ ቦታም ትሄጃለሽ ብዬ ስለምገምት ለአንቺም ስለማስብልሽ ስለመጨነቅልሽ ይዤልሽ መጥቻለሁ።